አንድ ሐኪም ቤት ውስጥ ሰዎች ፓራላይዝ የሆኑ ማይንቀሳቀሱ አልহামዱሊላህ እስኪ እንበል። ወጣት ነው 40 ዓመት ወጣት ገና እድሜው በአደጋ ይሁን ሰውነቱ ምንም ማይንቀሳቀስ 8 ዓመት በላይ ተኝቷል ፍራሽ ላይ። ሐኪም ቤት ዚያራ ሄደን አሉ ምን ትፈልጋላችሁ እየጠየቅናቸው አንዱ አፊያ ይላል አሉ እንዴ እሱ ጋር ስንደርስ አሉ ምን ትፈልጋለህ ስንለው ትመኛለህ። እኔ እንደ ሌሎቹ አፊያ አልልም ማለት አፊያ ፈልጋለሁ አለ። ግን አሁን በጣም የተመኘሁትና የናፈቀኝ ነገር ሌላ ነገር ነው አላቸው። ምንድነው ሲሉት ሰለላሁ ዐለይሂ ወሰለም አን አስጁደ ሊላሂ ሰጅዳ የናፈቀኝ አለ በግንባሬ ለአላህ ተደፍቼ ስጁድ ማድረግ የናፈቀኝ አለ። አፊያ እያለን ይሄን ዲን እንخدምበት ምን خدم አላህ ያለ ኢዘን አንደኛው እህቶች እናቶቼ አልቀናአ አልহামዱሊላህ በይ ያመጣው ነገር አልহামዱሊላህ ዛሬ ምንም ነገር የለም አልহামዱሊላህ አፊያ አነሰ እንዴ